ምዕራባውያን ሀያሉ ንጉስ የሚሉት፣ ቱርኮች ደግሞ አልጋዚ ወይም ደግሞ ቁረኛ የሚሉት፣ የተቀሩት ደግሞ የክፍለ ዘመኑ ጌታ የሚሉት ወይም ደግሞ አንዳንዶቹ እንደሚሉት ደግሞ የሙስሊሙ ዓለም ንጉስ የሚሉት ሰው ማን እንደሆነ ታውቃላችሁ? ይሄ እዚህ ጋር የምታዩት ቅመም የሆነ ሰው ኦስማን ቤ ነው። Ama cellat derler bilir misin? Şimdi öğreneceksin. Hiç merak etme. Seni öldürdükten sonra bana da cellatların cellatı diyecekler. ዛሬ ይዤ መጥቻለሁ። በደንብ ኮፒ ሊንክ አድርጉ። ዋርኒንግ አልተነሳም። ከሃንጋሪ እስከ ግሪክ፣ ከአውስትራሊያ እስከ ጀርመን አጠቃላይ የአውሮፓ ነገስታቶች በእግሩ ስር የወደቁና የእሱ ጦር ገፈት ቀማሽ አድርጎ ያስተዳደራቸው ከ600 ዓመታት በላይ እንግዲህ የዓለምን ሲሶ ገዝቶ ያስተዳደረ ጸዴ መንግስት ኢምፓየር ነው ያመጣውላችሁ ዛሬ። ይሄ ሰው ኦስማን ቤ ይባላል። እንግዲህ ወደ ታሪኩ አጠር ያሉ ፓርቶች ስመጣላችሁ ማለት ነው። ኤርቱሩል ጋዚ ወይም ደግሞ የኦስማን አባት ብዙ ጦርነት ጀብዶቹ በኋላ መቀመጫውን ቱርክ ላይ በማድረግ ካይ የሚባል ጎሳ አጠናክሮ መያዝን ቀጠለ ማለት ነው። ከዛ የሰልጁኮች መሪ የሆነው የኑዕማንን ልጅ ሀሊማ እንግዲህ ታቋታላችሁ። ሀሊማ ፊልሙን ካላያችሁት ፊልሙን ሪኮመንድ አደርጋችኋለሁ። ሀሊማን ያገባል። ሀሊማ ደግሞ 3 ልጆችን ስትወልደለት የመጨረሻ ልጁ ኦስማን ቤ ይሆናል ማለት ነው። እና ከጊዜያት በኋላ ኤርቱሩል ጋዚ ህልፈት በኋላ ማለት ነው ኦስማን ቤን መጀመሪያም ሲያነጻው ኢልሙ አላህን ፈሪ እንዲሆን አድርጎ ለማነጽ ሲል መድረሳ ይልከው ነበር። እና በአንድ ጊዜ እዚህ ጋር ነው የኦስማን ታሪክ የሚጀምረው። እና ኦስማን ቤ አንድ ጊዜ ወደ መድረሳ ሲሄድ ኪታቦቹን ይዞ ኦስማን ቤ ልክ ሸኹ በረጋ ሲደርስ አንዲት በጣም ውብ የሆነች እሱ ራሱ የሚገልጻት የኔ የሜዳ ፍየል አይን ያላት ምናምን እያለ ነው የሚገልጻት ማለት ነው። እና ኦስማን ቤ እንደዚህ ቀለል አድርጋችሁ የምታዩት ሰው አይደለም። 600 ዓመታት የሱ ኢምፓየር ዓለምን ገዝቷል። ከአውሮፓ ማለት ነው። እነ ሰርቢያ፣ እነ ቡልጋሪያ፣ እነ ክሮሺያ፣ እነ መቄዶኒያ፣ ግሪክ፣ ዩክሬን፣ ጆርጂኒያ የቱን ልጥቀስላችሁ? በጣም በትንሹ ነው የጠቀስኩላችሁ ከአውሮፓ። ከኤዥያ ደግሞ ኢራቅ፣ ሶሪያ፣ ሳውዲ፣ አረብ ኤሜሬት፣ ኳታርና እንዳለ በቃ ሸፋፍኗቸዋል ኤዥያን ብትሉት። አፍሪካ ደግሞ እነ ቱኒዚያ፣ እነ አልጄሪያ፣ እነ ሱዳን በሏቸው። ጅቡቲ፣ ሊቢያ፣ ግብጽ፣ ሶማሊያ አሬቱን ልጥቀስላችሁ። ከኢትዮጵያ ራሱ ሀረርን ገዝቷታል። İçeri bile almadığım bir çoban için babana böyle okçuları dizmiş. Hele diyorsun da neredesin?